ከሌሎች ተላላፊ በሽታዎች ራስዎን መከላከል። በአጠቃላይ የግልዎንና የአካባቢውን ንጽሕና መጠበቅ ከብዙ በሽታዎች ይከላከልዎታል። በትንፋሽ የሚተላለፉ በሽታዎች ለምሳሌ የሳምባ ነቀርሳ፣ የሳምባ ብርድ፣ ጉንፋን ወዘተ ለመቀነስ ሲስሉ ወይም ሲያስነጥሱ አፍዎን መሸፈን፣ አክታ በየቦታው አለመጥፋት፣ እንደዚህ አይነት የታመሙ ሰዎች ጋር አለመጠጋት። መጠጋት አይቀሬ ከሆነ ክፍሉ ነፋሻማ እንዲሆን መስኮትና በሮችን መክፈት። እጅ አለመጨባበጥ የግድ ከሆነ ከጨበጡ በኋላ እጅዎን መታጠብ። አፍ ለአፍ ወይም ጉንጭ ለጉንጭ አለመሳሳም ይጠቅማል። ከደም በመራቅ በደም በኩል የሚተላለፉ በሽታዎችን መከላከል ይቻላል። በተለይም በሐኪም ቤት ሆነም በሌላ ቦታ ሌሎች የተጠቀሙባቸውን መርፌዎች፣ መሳሪያዎች በድጋሚ እርሶ ላይ እንዳይጠቀሙ ጥንቃቄ ያድርጉ። ለተወሰኑ ተላላፊ በሽታዎች ክትባቶች ስላሏቸው እነዚህኑ ሐኪም ቤት ሄደው መከተብ በሽታዎቹን ለመከላከል ይረዳዎታል።